الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የዛሬው ታሪካችን የሚሆነው ስለ ነብዩ አለይሂ ሰላቱ ወሰላም ፍቅር እንክብካቤና ስነ ምግባር በእዝነቱ ነብዩ አለይሂ ሰላቱ ህይወት ውስጥ ስለነበረው ነገር ይሆናል። እናንተም ለኑር ቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቪዲዮውን ጀምሩት። ነብያችን ሰለላሁ ዐለይሂ ወሰለም በስነ ምግባርና ግብረ ገብነት ፈጽመው የሚደርስባቸው እንደሌለ ለመቁጠር የሚያዳግቱ ሱሐቦች ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ጊዜን ፊታቸውን በፈገግታና በብርሃን የተሞላ ነበረ። እጅግ ንጹህ ልብ ነበራቸው። ምንም ነገር ምድርን እንዲያቆሽሽ አይፈቅዱም። አንድ ቀን ከሱሐቦች ጋር በመጓዝ ላይ ያሉ አንድ ሰው መንገድ ላይ ፊት ለፊት ሲተፋ ተመለከቱና በቁጣ ፊታቸው ተለወጠ። ባልደረቦቻቸው በፍጥነት ሄደው በጫሞቻቸው በመርገጥ እንዲሸፈን አደረጉት። ነብያችን ሰለላሁ ዐለይሂ ወሰለም ያደፉ ልብሶችን እጅግ ይጣሉ ነበር። ያልተበጠረ ጸጉርንና የተዘበራረቀ ጺምንም ይነቅፉ ነበር። ለምሳሌ በአንድ ወቅት አንድ ሰው ጸጉሩንና ጺሙን ተዘበራርቆና ሳይበጠር ወደ እሳቸው መስጂድ መጣ። ነብያችንም ወደሱ በመጠቆም ስለ ጸጉርና ስለ ጺሙ ጥንቃቄ እንዲያደርግ መከሩት። ሰውየውም በሌላ ጊዜ ጸጉሩና ጺሙን አስተካክሎ ተመለከቱት። እንዲህም አሉት፣ በተዘበራረቀ ጸጉርና ጺም ሰይጣንን ከመምሰል እንዲህ ማማር አይሻልምን? በሌላ ጊዜ ደግሞ ነብያችን አንድ ሰው ተመለከቱ። ይህንንም ተናገሩ፣ ለምንድነው ይህ ሰው ጸጉሩን የማያበጥረውና የማይታጠበው? ዑመር ኢብኑ ኸጣብ እንዳስተላለፉት አንድ ስነ ምግባር የጎደለው የገጠር ሰው መጥቶ ነብያችንን ሰለላሁ ዐለይሂ ወሰለም ስነ ምግባር በጎደለ አጠራር መጣራት ጀመረ። ነብያችንም ሰለላሁ ዐለይሂ ወሰለም በትዕግስት በማለፍ እባክህን ወደ ውስጥ ግባ ሲሉ ጋበዙት። ይህም ሆኖ ግን ባልተስተካከለና መላቅጡ ባጣ አለባበሱ ተረብሸው ነበር። ነብያችን ሰለላሁ ዐለይሂ ወሰለም ከነፍሳቸው ጥራትና ለነገሮች ከነበራቸው ተቆርቋሪነት የተነሳ አማኞች ያልተገባና ንጽህና የጎደለው አለባበስና ገጽታ እንዲኖራቸው አይሹ። በሌላ ዘገባ አለባበሱ ያልተገባ አንድ ሰው ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣ። ገንዘብ አለህን? የኢኮኖሚ አቅምህ እንዴት ነው? ብለው ጠየቁት። እርሱም ጥሩ ገቢ እንዳለው መለሰ። ነብያችንም ሰለላሁ ዐለይሂ ወሰለም አላህ የሰጠህን ጸጋ ባንተ ላይ እንዲታይ አድርግ በማለት መከሩት። በሌላ ሐዲስ አላህ ለባሮቹ የሰጠውን ጸጋ ምልክት በባሪያዎቹ ላይ ሲመለከት ይደሰታል አሉ። ከነዚህ ሐዲሶች የምንማረው በኢስላም የልብና የውጫዊ ገጽታ ውበት ትልቅ ስፍራ እንዳለው ነው። ከመኩራራትና ከመመጻደቅ ለመዳን ማንኛውም ሙስሊም አዲስ ልብስ በሚለብስበት ወቅት ይህ ከአላህ ችሮታ መሆኑን የመረዳት ግዴታም አለበት። ነብያችን ሰለላሁ ዐለይሂ ወሰለም አዲስ ልብስ የሚለብሱበት ወቅት የሚያደርጉት ዱዓ ማድረግ ይጠበቅበታል። አላህ ሆይ ምስጋና ለአንተ የተገባ ነው፣ አንተ ነህ ያለበስከኝ። የዚህን ልብስ በጎ ገጽታና የተመሰረተበትን በጎ ዓላማ እንድትለግሰኝ እጠይቅሃለሁ። ከዚህ ልብስ መጥፎ ገጽታና ከተሰራበት መጥፎ ዓላማ አንተ ትጠበቃለህ። በዚህ ዱዓ ነብያችን ሰለላሁ ዐለይሂ ወሰለም እያንዳንዱን ነገር የአላህን ለማድረግ እንደሚሹ እንረዳለን። ይሁም ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው የሚለብስበትና የሚዋብበት ምክንያትን ለመመጻደቅ ለመታየትና ሌሎችንም ለማሳነስ ከሆነ በፍርዱ ቀን የውርደት ልብስን እንደሚለብስም አስተምረውናል። አብዱላህ ኢብኑ ዑመር እንዳስተላለፉት ነብያችን ሰለላሁ ዐለይሂ ወሰለም በዕለት ተዕለት ህይወታቸው የምንጠቀምባቸውን መጥፎ ቃላትን ፈጽሞ ተናግረው አያውቁም። እንዲህም ይናገሩ ነበረ፣ በዚች ምድር ላይ የምትፈጽማት ቅጣት የሆነች መጥፎ ነገር ነገ በፍርዱ ቀን እጅግ ትቆጫለች። ቅጣት ማለትም ቅንጣት የሆነች መጥፎ ነገር በፍርዱ ቀን እጅግ ትቆጫለች። ነብያችን ሰለላሁ ዐለይሂ ወሰለም ምን ጊዜም ለሐቅና ለተበዳይ የሚቆሙ ናቸው። በአንድ ወቅት አቡ ዘር አልጊፋሪ ቢላልን አንተ የጥቁር ልጅ ብሎ ጠራው። ነብያችንም ሰለላሁ ዐለይሂ ወሰለም ይህን በሰሙበት ወቅት አቡ ዘር አንተ የመሃይማን ዘመን ተጽዕኖ አልለቀቀህምን? በማለት ገሰጹት። ነብያችን ሰለላሁ ዐለይሂ ወሰለም እንግዶቻቸውን ፍጹም ከኩራት ነፃ በሆነ መልኩ ራሳቸውን ተናንሰው ያስተናግዱ ነበረ። ልጅነታቸው ጀምሮም ኩራት ነፃ የሆኑና ጊዜያቸውንም አቅም ከሌላቸው ደጋፊ ካጡና ከተከፉ የማህበረሰቡ ክፍሎች ጋር ያሳለፉ ነበር። አነስ ረዲየላሁ ዐንሁ እንዲህ በማለት ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ለ10 ዓመታት ያህል አገልግያለሁ። አንዲትም ቀን ቢሆን ስህተትን ስሰራ ለምን ይህን አደረክ በሚል አስደንግጦኝ አያውቁም ነበር። ነብያችን ሰለላሁ ዐለይሂ ወሰለም ሌላው ቀርቶ
በጦርነት ወቅት እንኳን የተማረኩና ከጠላት ወገን የሆኑ ሴቶችንና ህፃናትን በመልካም መያዝን ያዙ ነበር። የነቢያችን ሰለላሁ ዐለይሂ ወሰለም እዝነት ሁሉንም ፍጥረት ያካተተ ነበር። ህፃናትን በሚመለከቱበት ወቅት በፈገግታና በስስት እየተመለከቱ በእጆቻቸው አንስተው በማቀፍ ያጫውቷቸው ነበር። ልጆችን ሰላም ከማለት ለነርሱ ፍቅርን ከማሳየትና ከመቀለድ ተቆጥበው አያውቁም። በአንድ ወቅት ህፃናት ተሰብስበው የሩጫ ውድድር ሲጫወቱ ተመለከቱ። ብዙም ሳይቆይ ህፃናቱ ተቀላቅለው አብሯቸው እንዲጋልቡ ያደርጉና ትኩረት ይሰጧቸው ጀመረ። አነስ ረዲየላሁ ዐንሁ እንደ ነቢያችን ሰለላሁ ዐለይሂ ወሰለም የቤተሰብንና የህፃናትን መብት የሚያከብርና ልዩ ስፍራ የሚሰጥ አይቻላቅም ይላል። አይሻ ረዲየላሁ ዐንሁ እንዳስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም ከልጅ ልጆቻቸው ጋር እየተጫወቱ አንድ የበደዊ ሰው መጣ። በሁኔታው በመገረም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጆችን ይስማሉ እንዴ? እኛ ልጆችን መሳምንም ሆነ ከነርሱ ጋር መጫወትን አስበን አናውቅ አላቸው። ነቢያችንም ሰለላሁ ዐለይሂ ወሰለም አላህ ከልቦቻችሁ ላይ ፍቅርና እዝነትን ከወሰደባችሁ እኔ ምን ማድረግ ይቻለኛል በማለት መለሱለት። ነቢዩ ሰለላሁ ዐለይሂ ወሰለም የዘይድ ልጅ የሆነውን ኡሳማንና የልጅ ልጃቸውን ሐሰንን ከጉልበታቸው ላይ በማስቀመጥ ካቀፏቸው በኋላ እንዲህ አሉ። አላህ ሆይ ለነዚህ ህፃናት ደስታንና ጸጋህን ስጣቸው፣ በእነሱ ተደስቻለሁ። ህፃናትን መርገምም ከልክለዋል። ነቢዩ ለህፃናት ያሳዩአቸው ከነበሩ ፍቅሮችና ርህራዮች መካከል እነዚህ ጥቂቶቹ ናቸው። አንድ ልጅ እናቱ እየሰገደች ካለቀሰ እናቱ ሶላቱን በማሳጠር ልጇ እንድታባበል ይፈቅዱላታል። ጥቂቶቹ ናቸው። አንድ ልጅ እናቱ እየሰገደች ካለቀሰ እናቱ ሶላቱን በማሳጠር ልጇ እንድታባበል ይፈቅዱላታል። ነቢያችን ሰለላሁ ዐለይሂ ወሰለም ለህፃናት ብቻ አልነበረም ደግነታቸው ለመላው ማህበረሰቡ እንጂ። ሙሉ የሌሊቱን ክፍል ጊዜ በማልቀስና ለተከታዮቻቸው ዱዓ በማድረግ ያሳልፉ ነበር። መላ ህይወታቸውንም የሰው ልጆችን ከእሳት ለማዳን ሰውተዋል። መላ ህይወታቸውንም የሰው ልጆችን ከእሳት ለማዳን ሰውተዋል አለይሂ ሰላቱ ወሰላም። እኔም በተናገርኩት እናንተም ባዳመጣችሁት አላህ ተጠቃሚ ያደርጋን። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ፣ ሁሌ አዳዲስ ስራ እንዲደርሳችሁ ደግሞ የደወል ምልክቱን መጫናችሁን አትርሱ። ይህ ኑር ቲዩብ ነው።